ሐጌ መጽሐፍ ነው የሚሆነው كتاب راج حاجة كيسة تاع በተለይ ከ3 ቁጥር ጀምሬ كيسة تلاقون سواء በነብዩ በሐጌ راج حاجة دي እንዲህ ስል መጣ أكاس جلده በአሁኑ أمتنا ይህ ቤት ፈርሶ ሳለ من يقول دي كانوا تدرو እናንተ ራሳችሁ يسنمو ما تمانجس በተሸለሙ ቤቶች بريدا ቤቶቻችሁ ለመኖር ጊዜ ነውን من يجي أكاس يدي يطفى አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል أما اللي أبان لبا أكاس ልባችሁን በመንገዳችሁ ላይ አድርጉ ونده سانكرا كيسة كا ብዙ ዘራችሁ بدو فتاة ጥቂትም አገባችሁ ديكوتو كغلفته ብዙ በላችሁ بدو ياتني አልጠገባችሁም غارو موقوف ጠጣችሁ ነገር ግን አልረካችሁም إدوتني غارو مولبومبا ደሞዝን ተቀበላችሁ يامله من دفتني በቀዳዳ ከረጢት ከተታችሁ أمله كيس كورا كمتو كيتني የሰራዊት ጌታ እግዚአብሔር እንዲህ ይላል واتي أبان دولا أكاس ልባችሁን በመንገዳችሁ ላይ አድርጉ ونده سانكرا كيسة كيوكا ወደ ተራራም ውጡ غرغارا تمله ولبا እንጨትንም አምጡ مخلده ماتيرا فيدا ቤቱንም ስሩ من اللي إجارة እኔም በእርሱ ደስ ይለኛል اللي سميت مو بدو እኔም بمتا እመሰገናለሁ اللي نتلفاتا እናንተ ብዙ ነገርን ተስፋ አደረጋችሁ سنمو وانباي أبدي تلفتني እነሆ ጥቂትም ነገር ሆነላችሁ أما وانتي كوتو كيسة تاتي እያለ ይቀጥላል جتشاك መጽሐፍ كتاب كذا እስራኤሎች ከምርኮ ከተመለሱ በኋላ بمين إسرائيل يجي بوجو ردي بتندوبا ወይም ደግሞ እኛ ከዓለም ባርነት ከወጣን በኋላ የሚያሳይ يوكان مونو كراغر بوما بي لفا كيسة أكبر كغرس ሀገራቸው ሲመለሱ قبل لفسية ديبياني ሁሉም ኑሮን ስንመለከት እናያለን يكف يووري موكا جرين في الارجي ስለ እግዚአብሔር የሚያስብ የለም نبي واقع ስለ يدجلو እግዚአብሔር ቤት የሚያወራ የለም مرة من واقع نبي يدجلو ሁሉም ሩጫ ላይ ነው نبي شفتي في ሁሉ جتشوفي ይደክማል نبي ندنا ሁሉ ይሮጣል نبي شفتي في ሁሉ ይመኛል نبي شفتي نرا ሁሉም ቤት ለመስራት የቅድምድሞሽ ህይወት ይኖራል نبي شفتي ما نجارو في ترتيب غلفي ይበላሉ إنياتني ለምግብ የሚሆን ለማዘጋጀት የተለያዩ ጥረቶችን ያደርጋሉ إيه وانيا تفهم لوان الدنيا لكم ይለብሳሉ إنو فتني ይጠጣሉ إنو غني ብዙ ነገር ተስፋ ያደርጋሉ وان الدنيا تفتني ያርሳሉ إنو فتني ነገር ግን አንድ ነገር ጎሏል أما تات وان تقط سان الله በረከት የለም إيه بنجم ሩጫ ብቻ ነው فيك قف ኑሯቸው የማይሞላ ጉድጓድ ነው የሚመስለው إيه جريني وراك بولين بوتامين يجي نو واقع كسر በአሁኑ የኔ ቤት ፈርሶ ሳለ አላቸው أما تنمو منيكي أوتو ديغا مجروسا የኔ ቤት ፈርሷል منيكي لا ديغا የኔ ቤት ፈርሶ ሳለ أوتو منيكي ديغا مجرو ከባርነት አውጥቻችሁ أن دلبوما كيسا سنباسة ምርኮ ከባብሎ መልሻችሁ بوجو لبابيلوني كيسا سنباسة እናንተ በተሸለሙ ወይ በሚያማምሩ ቤት ለመኖር አሁን ጊዜ ነውን ይላችኋል إسانمو في من ملاغا كيجرا تنينيتي እናንተ ኑሯችሁ ብቻ ነው የምትከተሉት إسانمو جريني كيسا تلا بندنتا ስለ ቤታችሁ ብቻ مرة من كيسا ስለ ልጆቻችሁ ብቻ مرة إلمان كيسا ስለ ሆዳችሁ ብቻ مرة غلا كيسا ስለ ጉሮሯችሁ ብቻ مرة قومو كيسا ነው የምታስቡት كم مدنتا ስለ ልብሳችሁ ብቻ ነው مرة የምታስቡት أفضل እያላችሁ كيسا بيجا يدنتا إسانيجي ስለዚህ تناف ብዙ በላችሁ ይላቸው بدو نياتني إسانيجي በላችሁ نياتني ግን አልጠቀማችሁ قرم موقوف لي ምን ማለት ነው ما عندك ሰው በልቶ እንዴት ነው የማይጠቅመው نمي أكم نياتي قوف አሁን ትናንትናም በልቻለሁ ከትናንት ወዲያም ዛሬ ጠዋትም በልቻለሁ ግን ተገብያለሁ لا لا كلنا إيه كلنا دور الله كلنا إيه قرم قوف እስቲ ከእናንተ መሃል በልቶ ያልጠገበ ሰው ميسان كيسا نمي نياتي قوف አለ إنجنا በላችሁ نياتني አልጠገባችሁ قرم موقوف لي ጠጣችሁ አላቸው እግዚአብሔር ودني كده واقي ግን አልረካችሁ قرم مولي بومباني እርካታ የለም إيه بومباني ጠጣላችሁ هندو دني ይህም ግራ የሚያጋባ ነገር كنا وني بيتنا مجد ሰው ጠጥቶ እንዴት ነው የማይረካው نمي أكم ودن إيه بومباني ስጠማን ነው የምንጠጣው يونا إيه قوتين لغا
አይደል እንዴ አካሲልቲ ከጠጣን በኋላ ደግሞ ኤኪዱ ደሞታማ እንረካለን ኤኩባውካ ከሆነ ጊዜ በኋላ የሮቲቆቶ ኮምቦታማ እናቆማለን አማለ እስራኤሎች ግን ምን አላቸው እግዚአብሔር እስራኤል ነሞ ዋቂማንጀ ይበላሉ ኢኛታ ወዳችሁ ተከፈተ ነው አይጠቅሙም ሁሌ ይበላሉ ማለት ነው ጋራኒ ሳኒ በነመ የጡፍ ኛታ ነሞ ቁፋ ውሃ ይጠጣሉ ሳለን ዱጋ አሁንም ይጠማሉ አማለ ይጠጣሉ ኢንዱጋ አሁንም አማለ ይጠማሉ ይበላሉ ኢኛታ ወጫቸው በዛ ጋሩሞ ጋራ ወራ አማለ ዱማ ወዳቸው ይሄን አከለ ጋራ ወራ ጎይጋ maybe እንደዛም ላይ ሆነ ይችላል አንዳንዱ ደግሞ በልቶም ሊከሳ ይችላል አከሳው ለቀቡ ደንደናሚ ቢኛቴ ሞቃቹ ደንዳ እየበሉ ደግሞ የሚከሱም ይመስለኛል አልተጻፈም እዚህ ላይ ያታኒ አባ ውቃቹ ደንዳ ናታቱ ገሩ በረ ገበሰው ሁሌ ይበላል ነሚ ቆፍ ይያጡፍኛ ነሚ ኤቡምባለ ለየጡፍኙ አይደል አካሲልቲ ከዛስ አቺባዶ ወጪ በዛበት ባስረሱም ብቻ አይደለም አንቆፋምት ደሞዝን ተቀበላችሁ አለ እንዳለ ለፍራታሪ ወጣላችሁና እረዳኒ በኪሳችሁ ውስጥ አደረገ ኪስ ደሳከከ ወጣ ከዛም በቀዳዳ ቀረጢት ወይም ደግሞ ኪስ አደረጋችሁ ይላችሁ አማለ ቦርሳ ኡራ አምጥከከ ወጣ ይሄ የሚገርም ነው ዋና ማጃሪባ ይበተናል ይመጣል ደሞዝ ወዳቸው ይሞላል ለወዳቸው ብዙ ወጪ ይኖራል ጋራ ወራን ጉቱ አሞ ጋራ ወራ ባሲቱ ይዘራሉ የዘሩትን ደግሞ እኔ እፋልኩበት ይላል እስከ መጨረሻ ካነበባችሁ አማለ ፈጫሰን ዋን ፈጫሰን አሞ ወዲ ቀበተለ ነዱ ማየቱ ብቻ ሰማያት እንከለከሉ ደመና ጉባቲማ ዱመስ ቀወ ስለዚህ ከፍተኛ ችግር ላይ ናቸው ተናፉራ ኮጉቶ አንድ ያላቸው ነገር አንድ ነገር አለ ዋን ቀበል ዋን ተቆጅራ ትጉናቸው ይሰራል ወዲ ኩንቻባቶች ለመልበስ ኡፈቹ ለመጠጣት ቤት ለመስራት መንጃር ተስፋ ለማድረግ አብዲቶቹ የተሻለ ለመሆን ድሬን ጣልትራችሁ የሚተጉ ናቸው ወዲ ጀባተት የውድድር ሜዳ ይመስላል ድሬን ተርጎምሱ ማካል ቀነኒሳ ኃይሌ የሚሮጡበት አትሌቲክስ ይመስላል ነው አትሌቲክ ቀነኒሳ ኃይሌ የሺህ ኑሮ የሚኖሩ ሰዎች ናቸው ድሬን ተርጎምም ጅራቱ ማካታል በምድራዊ ነገር ለመቅደም ዋላፋት ዱርሱ ከዚህ የተነሳ አደረጋጋይ ደሞዝን ይቀበላል ምን ዳፍታኒ ሲቀበሉ ወፍዳታኒ ተበተናለች ኢራብ ቢትኖፌ ኪሴ ውስጥ አላረኩም ነበር እንዴ ይላል ሲያንኪሲ ይደስከኝ ብር አለቀ ድሪት ላው መች ደርሳል ወንዋሱ ይወቃ ይላሉ አካስጀታ አይመስላችሁ አካይሳን በጣም የሚያስጨንቅ ህይወት ነው የሚኖሩት ጂኔና ቢብስከ ጅራታ እሱም ብቻ አይደለም ካልቆፋኒ እንደው በተቀበላችሁት ደሞዝ ልብስ ገዛችሁና ለበሳችሁ አላችሁ አማላ ቢሪ ፍራታኒ ሙፋት ቢታዩ ፈታንጀዳ ግን አልሞቃችሁ ጋሩሞ ሳንቲኖ ይሄ የሚገርም ነው ሁሌ ዋና ማጃሪባ ሰው ለብሶ እንዴት ነው የማይሞቀው ነሚው ፈታ ከምነኒ ነማትኖ በልቶ እንዴት ነው የማይጠግበው ነሚያ ታከሚ ጠጥቶ እንዴት ነው የማይረካው ኡዲያ ከምነ ጉምባኔ ከዛስ ቺሞዶ እግዚአብሔር ምን አለ አቂሞ ብቻ አለ አንቆፍንጀ መንገዳችሁን ልብ አድርጋችሁ ተመልከቱ ካራኬሳ ቀልቤ ፈቃ ኢላላ መንገዳችሁ ካራኬሳ የህይወት መንገዳችሁ ካራጅሬና የህይወት መመሪያችሁ አደስሬና ኬሳ የህይወታችሁ ዋናን ግብ አማለ ካዮ ጄን ኬሳኒ ለምን እንደምትኖሩ ማፋቅ ለምን እንደተፈጠራችሁ ማፋቁ የመኖር ትርጉማችሁ ምን እንደሆነ ይካንጀና ማራቅ መንገዳችሁን የህይወት መንገዳችሁ ልብ አድርጋችሁ ተመልከቱ ካራኬሳን ካራጅሬና ኬሳኒ ቆቆራ ቀልቤ ፈቃ ኢላላ ይህ ሁሉ ለምን የሆነባችሁ ይመስላችኋል ወንድ ጉንጩፍቲ ማፍ ሳንቲታ ይሳትፋካ ለምን ማሊፍ ይለፋሉ እንዳጠባ ይሮጣሉ ይንፊቃል ይደክማሉ እንዳጠባ ያቅዳሉ ይንተሮሳ ተስፋ ያደርጋሉ አብዲቶቻል ግን የሆነ ነገር የለም ዳሩቆ ወንድ ቶኪሳኒ ታንጂ በእውነት አንድ የተሳሳተ ነገር እንዳለ ኡጋ ወንድ ቶጎንጎራም ተባኪ ልጅሩ እናስተውላለን ይቃልበይፈና ፈራጆች አንሁንና ወንድ ሙርቲ ከኙ ጅራ ፈራጆች አንሁንና ወንድ ሙርቲ ከኙ እንታኑ
በእስራኤሎች ቦታ ራሳችንን እናስቀምጥ። والإسرائيلي كم فلا ورا أفكارنا እግዚአብሔር እስራኤሎችን እንዲህ አላቸው ዋቂም እስራኤልي ነካንጀ ምክንያቱም ሰበብንሳ የኔ ቤት ፈርሶ ሳለ ማኒኪ ወደ ዲጋመ ጅሩ እናንተ ኢሳናሞ በተሸለሙ ወይ በሚያማምሩ ቤቶች ለመኖር ማንባባሬ ከጅራቹ ስላሰባችሁ ማሮ የሬታኝ ፊጅ ህይወታችንን በዚህ ቃል እንመልከት። ቢካና ጀሬክ ማላጋ ወደ እስራኤሎች ተው ኢሳማን እስራኤል ገርሞናል አይደል? ለምን አጃይበ መልኩ ያልጠገበ ሰው ለሚያተ ቆብለ አግኝቶ በቀዳዳ ቀዳዲት የበተነውን ሰው አርጋተ ለሚኪስ ኩራከ ካወት በረከት የራቃቸው ሰዎች ወሪ ኤቢን ረፈቃት በዘመናችን ብዙ ነገር እንመኛለን። ጀሬን ወንበር ከደሰው ዋነ ይባላል አንዳንዱ ሱማ ነቢ ዶክተር በምኞት መኪና ነው ይነዳል። አማለ ቀራንገተ መኪና ፋኦ ተኛ ይመኛል፣ ዮራፉለ ቀራ ሲሄድ ይመኛል፣ ዮደሙ ቀራ ሰውን ንብረት ይመኛል። አደና ማን ቀራ አሁን ደግሞ ጸሎቶቻችን ራሱ አምሞ ቀናና ከልሱማይ ወርሳለሁ የሚለው አይደል? ኢጣል ዋንጀሩ ምዲ ፎቅ ወርሳለሁ፣ መኪና ወርሳለሁ፣ ካሞፋ መኪና ፋ የሰውን ንብረት ማለት ነው። አደና ማጃቹ በቤተ ክርስቲያን ውስጥ ማን ካዳከሳ ሳዊ ነገር ወልቶ ከኢየሱስ በላይ የተሰበከ ነው። ወኒ ነማ ኢጣለ የሶጣላ ወደ እግዚአብሔር ራሱ የምንመጣው ከራመን ዋቀዩ እግዚአብሔር ራሳችን ለመስጠት ሳይሆን ዋቀፉ ከኑ ወጣኔ ከእግዚአብሔር ለመቀበል ብቻ ነው። ዋቆ ዋቀራ ፈቃቹ ቆፋ ምክንያቱም እግዚአብሔር ባለጠጋ ያደርጋል ብለን አስበን ሊሆን ይችላል። ሰበቢሳ ዋቂ አባቀበና ቶጂ ጀነ ያቱ ተንበ ምክንያቱም እግዚአብሔር ከእንትና ያስበልጠኛል ብለን አስበን ሊሆን ይችላል። ሰበቢሳ ዋቂ የከለም ጫጭ የተሻለ ምድራዊ ኑሮ እግዚአብሔር ይሰጠናል በሚል ሊሆን ይችላል። ጅሬን ለፈርጫ ዋቂሩ ከንጀቹ ዳንዳ ከዚህ ቤት ስንወጣ አቺ ወራባ አብዛኛው ትኩረቶቻችን ይየተናው ከና ጊዜያችንን፣ የሮ ከና ገንዘባችንን፣ አቤል ከና እውቀታችንን በኩስ ከና የምናጠፋው ከባለስ እነዛ እስራኤሎች በሚያጠፉት ነገሮች ነው። ወአኩ ከራ እስራኤል ይዋሉ ፊባለስ በብዛት የምንመኘው የተሻለ ቤት፣ ኢሪታ ከንዳራ የተሻለ ልብስ፣ ኡፋታ የተሻለ ምግብ፣ ያትጫ ቁርጥ ያማለ ፎምቤ ተቁርቲ አንዳንድ ቦታ ላይ ለቶቶኮ ብዙ የምንታዘባቸው ነገሮች አሉ። ዋኑ ዲቂ አብረን ስራ ብለን አንዳንድ ሰዎችን ስናነጋግራቸው ወሊዶች እንደነው ቶቶካ ሶክሲሉ ይጀምራሉ፣ ይንጃልቃባ ከዛን ስራ ያቆማል። አቺምቦዲ ጣባ ምንድነው ሲባል ማን ነው አንድ ቀን እንኳን ቁርጥ ጋብዘን አታውቅም የሚል ጉያ ተኩኛ ፎን ቁርቲ ሙጋባዘን ቤቱ ወደ አንዳንድ ቦታ ደግሞ ለቶቶኮ እንደዚህ አይነት ፕሮግራም ለመስራት የሄደን ቦታ አለ። ፍላካ ሰገንታ ከናጋ ድርድር የነበረው ምግብ ነው። ወዲሪ ጫላ ወኒ ለሚት ይጉና አንዱ ያገኘው ሰው ቀድሜ ነኛን ድርሻ አርግቶኮ መሪዎችን ለማሳመን ጥሩ ቦታ ቀጠረን ጥሩ ምሳ መጋበዝ አለብህ አለ። ጉድደንቶታ አማሲቱ ቢያት ገንዛ ፍላዳንሳ ናፈሩ አምዳይ ምን አገናኘው? ማን ወዲሪ ስራ መስራትና ሰዎችን በብር ከመደለል ወጂ ዋቃ ወጃቱ ፊና ማወልሲሙ ከዛ ለእያንዳንዱ ሰው ደግሞ ይሄንን ምግብ ይሄን ያህል ጊዜ ማብላት አለብህ አለ። በፕሮግራሙ ጊዜ ነም ቢራን ሞ ሰከንታን ቦድ ዋና ካናፊ ሁሉም ነገር ስለ ምግብ ነው። ወዲ ቱፍቲ ዋኛታት ከምግብም ደግሞ ስለ ስጋ ነው። ፎት ኛታለ ከስጋው ደግሞ ስለ ቁርጥ ነው። ፎለ ከሰማ ቁርጥ አገልግሎትን ራሱ ስናስብ ቁርጥ ታያለ ይላሉ አንቁርጥ እግዚአብሔር ይባርካል። ታዲ ሰናይ ብዙ እናንተ እንደዚህ ያገላችሁ ሰላካሲ በጣም እንቸገራለን። ባየን ይባል እንቅፋት ሲሆንብን እናያለን። የኩፉታ ነገር እኔ ጋር ናችሁ ወሊ ጀታይ ጌታ ይርዳል። ዋቂ ዋጋይካ አሜን 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 እግዚአብሔር ይርዳል። ዋቂ እግዚአብሔር ያግዘን። ዋቂ ዋጋይካ የኔ ቤት ፈርሶ ሳለ እኔ ዲዳለው ተጅሩ እናንተ በተሸለሙ ቤቶች ለመኖር ጊዜ ነውን? ኢሳት የሮድ ሰሚት ማሚና ከጅራተኒና
ስለዚህ መንገዳችሁን ልብ አድርጋችሁ ተመልከቱ። ይህ ቤተ መቅደስ የእግዚአብሔር ቤት የተባለው ፈርሶ ነበረ። እኛ ወደ እግዚአብሔር ቤት ስንመጣ ከዓለም ነው የመጣው፣ ከጨለማ ነው የመጣው፣ ከባርነት ነው የመጣው። እግዚአብሔር ጨለማ ዓለም ነው ወደ መንግስቱ ያፈለሰ። እዚህ ስንመጣ ካህን ነው ያደረገን እግዚአብሔር። የካህናት ስራ እግዚአብሔርን ማገልገል ነው። በእግዚአብሔር ቤት ውስጥ መሆን ነው። ይህ ቤተ መቅደስ ከውጭም ከውስጡም የሚደረጉ ብዙ ነገሮች አሉ። ውጭ ላይ መሰዊያ አለ። ሊቀ ካህን እና ካህናት ሊቀ ካህን መስዋዕት ስለ ሕዝቡ ካቀረበ በኋላ በመሰዊያው ቦታ ላይ ሰዎች ፊቱን ከታጠበ በኋላ ወደ መቅደስ ይገባል። የመጀመሪያው መቅደስ ቅድስት ይባላል። በዛ ቦታም ደግሞ የተለያየ ስርዓቶች አሉ። እንደ መቅደስ 7 ሻማ እንደዚህ የሚበሩ ነገሮች አሉ። 7 ቅርንጫፍ ያለው ህብስት አለ። ምንድን ነው የሚባለው? ዳቦ የሚደረደርበት ጠረጴዛ የመቅደሱ ህብስት አለ። እዛ መቅደስ ውስጥ ቦታ ላይ እግዚአብሔር ስሩልኝ ያለው ቦታ ማለት ነው። ከዛ ውጭ ዕጣን አለ። እንግዲህ እዛ ቦታም ደግሞ ጠዋትና ማታ ለእግዚአብሔር ዕጣን ይደረጋል። በብሉይ ኪዳን ነው። ወደ ውስጥም ሲገባ ደግሞ ታቦት አለ። በዛ ታቦት ላይ ኪሩቤል አለ። በታቦት ውስጥ መና አለ። የበቀለች አሮን በትር አለ እና ሌሎች እግዚአብሔር የጻፈበት 10ቱ ትእዛዛት ጽላት አለ። ይሄንን ነው ቤተ መቅደስ ስሩልኝ የሚለው። ውጭ ላይ አጥር አለ። እያንዳንዱ ነገር እግዚአብሔር በትእዛዝ የሰራ ነው። በፊት ድንኳን ተብሎ ነበር የሚጠራው። ሰለሞን ቤተ መቅደስ ከሰራ በኋላ ደግሞ እንዳጠቃላይ ቤተ መቅደስ ተብሎ ይጠራል። አዲስ ኪዳን ግን የእግዚአብሔር ቤተ መቅደስ እኛ ነን። ማን ነው? ታቦት አለ። የበቀለች አሮን በትር አለ። ኪሩቤል አለ። ወይም ደግሞ እየተሸኮኝ ነው አለ ወይ? የለም አለ። መና አለ ወይ? መና አለ። ስለዚህ በዚህ ቤተ መቅደስ ውስጥ እነዛ ስርዓቶች ነበሩ። በአዲስ ኪዳን ደግሞ እኛ የእግዚአብሔር ቤተ መቅደስ ከሆነን በብሉይ ኪዳን የእግዚአብሔር ማደሪያ የነበረው ያ ቤተ መቅደስ ነበረ። በዛ ቤተ መቅደስ ቅድስተ ቅዱሳን የሚባለው ቦታ ላይ የኢየሱስ ክርስቶስ ምሳሌ ሆኖ ታቦት ነው። ታቦት ብቻም ሳይሆን ደግሞ የኢየሱስ ምሳሌ የነበረው መና ነው። እዛ የተደረጉ በቅድስተ ቅዱሳን ውስጥ ያሉት ሁሉ የኢየሱስ ምሳሌ ነው። ያንን እንደ ልባችን ውሰዱት። ከኔ ጋር ናችሁ? የኢየሱስ ክርስቶስ ማደሪያዎች ነን። በዛ ታቦት ላይ የእግዚአብሔር መንፈስ አለ። እንደው ሙሴና ሰለሞን ቤተመቅደስና ድንኳኑን ሲያስመርቁ ታላቅ የሆነ
የእግዚአብሔር ክብር ታይቶ ነበር በደመና ኡልፊኒ ዋቃ ጉንቶን ቢሰወሳ ወደዛ መጠጋት እስኪያቅታቸው ድረስ አካንሳራች ያቱ ትልቅ የሆነ የእግዚአብሔር መንፈስ በዛ ቦታ ሰፍኖ ነበር። ኢሬ ዋቃ ጉንቶን አችት ወለጋየቱ እንግዲህ ወገኖች በለያቱ እኛ የእግዚአብሔር ቤተ መቅደስ ከሆነን ኖማን ቁልቁሎ ነው የእግዚአብሔር ማደሪያ ድንኳን ከሆነን ዱመሶ ዋሮ ዋቃ ጉንቶታ በዓለም ፊት አዱኛ ዱራ የእግዚአብሔርን ክብር የምናብለጨልጭ ሰዎች መሆን አለብን። አዱኛ ካና ዱራት ኡልፊኒ ዋቃ ሙሉ የእግዚአብሔር ክብር የሌለበት ቤተ መቅደስ የእግዚአብሔር ሊባል አይችልም። ማኒ ኡልፊኒ ዋቃ እንጂ ከዋቃ ጀዳሙን እንደንዳ በዚህ ቤተ መቅደስ ውስጥ መንቁልቁሎ በየዘመናቱ ዋጋ የተለያየ ንግድ ይደረጋል። አማለ ደንዳለቱ ታስደ ለምታስታውሱት ኢየሱስ ክርስቶስ በነበረ ጊዜ በኢየሱስ ክርስቶስ ትሱደፈ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች አለ። መኒ ከዳ ከዳ ነጥፋቲ ጀዳማ እናንተ ግን የወንበዴዎች ዋሻ አደረጋችሁ። ኢሳኒሞ ጎዳቱ ቆልቺታኒ ሄደ እስቲ ልባችንን እንመርመር። መኦርገቴን ቆራ የዓለም ነገርን የሞላው የእግዚአብሔር ነገር ዋና ዱኛ ንጉስ ዋዋቃ የእግዚአብሔር ቃል የሞላብን ወይስ የዓለም ቃል የሞላብን? ዱሃሳ ዱኛ ወዱቢ ዋቃ የእግዚአብሔር ስርዓት ነው የሚመራን? የሰው ስርዓት ነው የሚመራን? አዳለፈሞ አዳዋቃ ንገጀስ እርኩሰት፣ ዘረኝነት፣ ጣዖትን ማምለክ ወይም ደግሞ ሌሎች ነገሮች ናቸው ትኩረታችን የሚስቡት ወይስ እግዚአብሔርን ማምለክ ነው? አራላፍታና ዋና ማምጡ ዋን እንተ ጉልቴ ዋዋቃ ንጉስ አዲስ ኪዳን ቤቴን ስሩልኝ ስለ እግዚአብሔር ተቁባራ ከሰት መንኪ ጃራ ዋቂ ወጀዱ እንጨት ሰብራችሁ ቅድም ያልኳችሁ ቤተ መቅደስ ስሩልኝ እያለ አይደለም። ሙክቲ አማና ጃራ ክሬፍ ግቢና ካሰቹ ትንጅ እግዚአብሔር እያለ ያለው አዋቂ ጀቹ ለኔ ተለዩ ነው። ናት አደባ እናንተ እግዚአብሔር ማደሪያዎች ናችሁ። ሰምቶ ዋቃቲ ስለዚህ ተናፉ የዓለምን ስርዓት አትከተሉ። ሴት ዱኛ ከነዋና አዳለፈ ጉልያይ ነገርሽ ቅንድሞሽ አትሩጡ። ዋን ለፈተን ሰልፊ ገልተኒ ጉሊሮኒ የምትጠጡት ነገር ፍለጋ አትሩጡ። ዋኛ ተዱጋቲ ጉልጨለም ፊጊና በኖሪያችሁ ለዘላለም ምድር ላይ ስላልሆነ ስለ ቤታችሁ አትጨነቁ። ጅሬኒ ከሰነ ገበርበራ ለፍተኒ ስለምትለብሱት ነገር አትጨነቁ። ዋኛ ተዱጋቲ ውፈና ፊንዲፓቲያ ፈጽሞ አታስቡ ማለት አይደለም። ብያዲና ጀቹን ቅድሚያ መስጠት ላለባችሁ ነገር ቅድሚያ ስጡ እያለ ነው እግዚአብሔር። ዋን ዱርስ ወልተን ዱርሳ ጀቹ ጅሮ ከምንኖረው ህይወት ጅሬኒ ኑጅራ አብዛኛው ይልቃል ማሳለፍ ያለብን ከእግዚአብሔር ጋር ነው። ዋቅ ወሊን ምስላከታው መንገድ ላይ ስንሄድ ስለ ሌሎች ነገሮች ሳይሆን መመኘት ያለብን ስለ እግዚአብሔር ቃል ነው ማሰላሰል ያለብን። ከራዮቴ ዋን ዲዮታ ዋዋቃ ይለቁ ስለ ኢየሱስ ክርስቶስ ነው ማሰላሰል ያለብን። ዋየሶ ስለ መንግሥተ ሰማይ ነው ልናስብ የሚገባው። ዋን ጉባቲ ካየለቁ ስለ እግዚአብሔር ቃል ነው ለሰዎች ማካፈል ያለብን። መሮ ዱቢ ዋቃ ነማቆቱ ከሰዎች ጋር ባለን ግንኙነት ሀሊሮ ነሞሊቀም ኑቴሰት እያንዳንዱን እድል ተጠቅመን ለሰዎች ወንጌል ነው ማካፈል ያለብን። ነምጡ ፈሲላ ዱቢ ሞቱማ ከቆቱ እያንዳንዱ ነምጡ ፈዩ የተነሳ ከኔዳ ካካ እግዚአብሔር ማደሪያዎች ከመሆናችን የተነሳ መኑ ዋቃተው ሰዎች በክርስቶስ ሊያውቁን ይገባል። ነሞቲ ክርስቶስ ኑቤት ስለኛ ሲያስቡ ስለ ወንጌል እንደምናወራ ወደ አእምሯቸው መምጣት አለበት። የኑ አርጋያት ዋ ወንጌላ ሀሰቡኑ ሰሙ ሳንት የክርስቶስ ክብር የምናብለጨልጭ መሆን አለበት። ወልፊን ዋቃ በርሲሰው ፈጽሞ የእግዚአብሔር ክብር ከህይወታችን መታየት አለበት። ወልፊን ዋቃ ጅሬን ከድራ ሙላችሁ የእግዚአብሔር መዓዛ ሽታዎች መሆን አለብን። ወልፊን ዋቃ ውጋ ወልፊን ዋቃ የእግዚአብሔርን ቤት መስራት አለብን። ማን ዋቃ ይቻሉ ደንደው እንጨት ሰብረን ሳይሆን ራሳችን መስራት አለብን። ሙክቲዶ ዶንታሬ ኡፊቴና በእያንዳንዱ የህይወት ጎዳናችን አደንሲ ጅሬን ከኒ የህይወት እርምጃችን፣ ታካፍን ጅሬን ውሳኔያችን፣ ፓኬኒ ንግግራችን፣ ሀሳኬ አመለካከታችን፣ ኢላንቺ አስተምሯችን በርሲሲከ ስለ እግዚአብሔርና ስለ እግዚአብሔር ብቻ መሆን አለበት። መሮ ዋቃ አማለ መሩ ዋቃ ቆፍታው እኛ ቤቱን ስንሰራ የሩማን ይሰዳ እግዚአብሔር ቤታችንን ይሰራል። ዋቄሞ መንኬንቻ እግዚአብሔር ሌላ ነገር አድርጉልኝ እያለ አይደለም። ዋቂ ሊናቶኝ ተደቹ ትጅ ራሳችሁን ለኔ ያስገዙ። ጅሬኒ ከሰና ቢታደቹ እንዲህ ያለ ጌታ ኢየሱስ ክርስቶስ አከሰር ጎፈሳ በሰማይ ወፎች ተመልከቱ፣ ሲምፕሬ ያላ ሰሚራ
የሰማይ ወፎች አይዘሩም አያጭዱም ሲምብሮቲ ጉሊፋጫቹ የሰማይ አምላክ ይመግባቸዋል ዋቅ ጉባት ሳውመሎች ስለ ሳር ማነሳና አበቦችን ተመልከት መሮ ጉዮለላ እግዚአብሔር የሜዳን አበባ እንደዚህ የሚያሳምር ከሆነ ዋቂ አባቦ ከነካስ እናንተ ስለምትለብሱ ስለምን ትጨነቃላችሁ ሰይዋን ፈተኒ ማፍ ይፈተኒ ስለዚህ ተናፉ አስቀድማችሁ የእግዚአብሔር ጽድቅና መንግስቱን ፈልጉ እንጂ ማንዱር ሳቲ ቁልቁሎ ማፍሞቱማ ዋቃ በርባዳ ማለት እና ስለምትጠጡት ነገር ዋን ፈተኒ ዋኛ ተጉባቲ ይጨነቁ ይፈተኒ ነው ለቀኑ ክፋቱ ይበቃል ጉያን ጋርገሪው ይስጋይ እኔ ጋር ናችሁ ወይ ወልን ጅርታኒ ደስ እያላችሁ ነው ወይ ተመዱር ጅርታኒ እግዚአብሔር መገዛት ትፈልጋላችሁ ዋቃ ቢታን ወርባዳኒ ሁላችሁ ሁሉ እግዚአብሔር እንዲታወቅ ትፈልጋላችሁ ጂኒ ገሰንቱ ታቅ ዋቃ በከፈለ እኔው መታወቂያ አለኝ አለማ በ ከቦታ ወደ ቦታ ሲንቀሳቀስ ባካ ይወደሙ ይሄንን ሳሳይ ነው ጋዊ መሆንን ሰዎች እንዲረዱት ወራቃ የኙማ ካንጋሲ ሰይቀበሱማ መታወቂያ የሚያስፈልገው ወራቃ የኙማ ከበርባችሁ ሰዎች ስለኛ እንዲያውቁ ነው ነሞታ ቋን የማያውቁን ሰዎች ነሚኑ ለከን እየገባችሁ ነው ሰኒጋሉ ይችላ በማህበረሰባችን መካከል ሀሪሮ አዋሱማ መታወቂያችን መሆን ያለበት በከምቲ ገለከታው አስጨናቂ የሆነ ባህሪያችን አይደለም አማርኬ አኪሳሱ ተቃናጭ ሆነን መታወቅ የለብንም ነምነም ክርስቲያኖ ተሳዳቢ መሆን መታወቅ የለብንም አራብሶ ታሪ አርገሙታው በስልጣናችን መታወቅ የለብንም ዱሙማ ቁሉማ በትምህርታችን መታወቅ የለብንም በትምህርት ደረጃችን መታወቅ የለብንም ሰዳካ በርኖት የለም በከሙ በብሔራችን መታወቅ የለብንም ወሱማ ከነገር ሲኘሙላችሁ ፈጽሞ ማለት አይደለም ከጌታ በላይ አካሳችሁ ኪዋቅ ጫጭፍለጀ በሀብታችን መታወቅ የለብንም ቀበን ከነዋቅ በዋናነት ስለኛ ሲያስቡ ነሞቲ ዋን ከብዩ ከሰ የዋን ከነደጋ ስለ ዘካርያስ ሲያስቡ መሮ ዘተባኒ ወደጋ ኢየሱስን ማስታወስ መቻል ኢየሱስ አባችሁ ደለው እኔ የምናገረው አምራቸው ውስጥ መምጣት አለበት ወንያን ዱበት ሰሙ ከሰንት ጉፉ ጳውሎስ እንዲህ አለ ጳውሎስ አካለ ለምድኑት የህይወት ሽታ ነን አለ ወረፈዩ ሙቁጋጅሬ የዳኑት ክርስቲያኖች በእኛ ይጽናናሉ ወሪክ ፈይኑ ተጀበ ቤተ መቅደስ ሄዶ ሳይሆን ወደኛ መጥቶ እግዚአብሔርን ቃል ይሰማሉ ገርማን ከናው ወንታኔ ጋር ከንዱፈኒ ተመልካቾች ይጽናናሉ ኑን ተጀባታ ስለ እግዚአብሔር ይሰማሉ መሮ ዋቀኑ ረቃዳ ካሉበት ውድቀት ይነሳሉ ኩፋት ጅራከስ ተከስክሶ አዝኖ ይመጣሉ ገተሊኑ ፍደንታ በደስታ ተሞልቶ ይመለሳሉ አሞ ገመዳን ዱፈኒ ቆርጦ ይመጣሉ አብዲ ጉታታኒ ዱፈን በተስፋ ተሞልቶ እየዋረቁ እየዘለሉ ይሄዳሉ አብዲ ጉታማኒ ወጭ መሆን ትፈልጋላችሁ የእግዚአብሔር ቤተ መቅደስ መሆን ትፈልጋላችሁ ዋቃ ቁልቁሎታው የእግዚአብሔር ቤት መሆናችሁ ማጥናት ትፈልጋላችሁ መን ዋቃ ታው ከሰ በህዝብ መካከል ልዩነት መፍጠር ትፈልጋላችሁ ድዱም ገራገሩማው ፈታኒ ለማይድኑት ደግሞ የሞት ሽታዎች ነን ወረበቱ ጅሩሞ ሽታው ለማይፈልግ ጥፋትን ብቻ ለሚያስብ ሰው ደግሞ ፍርድ ነን ወረበቲ ጫላ ደግሞ ሙርቲ ቤቴን ስሩልኝ መልኪና ጃያ ቤቴን ስሩልኝ መልኪና ጃያ